ሰላም ጤና ይስጥልኝ የተከበራችሁ የቻናላችን ቤተሰቦች፣ ዛሬ በአውሮፓ እግር ኳስ የዝውውር ገበያ ላይ የወጡ እጅግ አስደንጋጭና ሰበር መረጃዎችን ይዘንላችሁ ቀርበናል። አርሰናል አዲስ ኮከብም አስፈርሟል። ነገር ግን በክለቡ ቤት ትልቅ የሀዘን ዜናም ተሰምቷል። ሊቨርፑል ወሳኝ ውል አድሷል። በማንቸስተር ዩናይትድ እና በቼልሲ ቤትስ ምን አዲስ ነገር አለ? ሁሉንም ዝርዝር መረጃዎች አሁን እንመለከታለን። ቀጥታ ወደ ሰሜን ለንደኑ ክለብ አርሰናል እንለፍ። መድፈኞቹ በትላንትናው ዕለት ትልቅ የዝውውር ድል አስመዝግቧል። ታማኙ ጋዜጠኛ ፋብሪዞ ሮማኒዮ ታዋቂውን ሄር ዊጎ የተሰኘውን መፈክር ለአርሰናል ተጠቅሟል። ግሪካዊው የክንፍ መስመር ተጫዋች ክሪስቶስ ዞልስ ወደ አርሰናል መዘዋወሩ በይፋ ተረጋግጧል። አርሰናል እና ክለብ ብሩጅ በ40 ሚሊዮን ዩሮ የዝውውር ክፍያ ሙሉ ስምምነት ላይ ደርሷል። ብሩጅም ተጫዋቹ የሕክምና ምርመራ እንዲያደርግ ፍቃድ ሰጥቷል። ዞልስ ሌሎች ታላላቅ ክለቦችን በሙሉ ውድቅ በማድረግ አርሰናልን ብቻ በመፈለጉ ዝውውሩ በቀላሉ ሊጠናቀቅ ችሏል። በተጨማሪም አርሰናል የሞርጋን ሮጀርስን ዝውውር ለማፍጠን ተዘጋጅቷል። ከሮጀርስ ጋር በግል ጥቅማ ጥቅሞች ዙሪያ የሚደረገውን ንግግር በጥሩ ደረጃ ላይም ይገኛል። ይህ ዝውውር ከዞልስ መምጣት ጋር የማይገናኝ ሲሆን ክለቡ ሁለቱንም ተጫዋቾች የማስፈረም እቅድም አለው። አሁን ላይ ትኩረታቸውን ሮጀርስ ላይ በመሆኑ ባርኮላን ለማስፈረም እያሰቡም አይደለም። በአማካይ ክፍሉ ደግሞ ሌላ የምስራች አለ። ክርስቲያን ኖርጋርድ በተባበሩት አረብ ኤሚሬትስ ከሚገኙ ክለቦች ትልቅ ጥያቄ ቢቀርብለትም ወደ ሌላ ቦታ ከመሄድ በለንደን መቆየትንም መርጧል። ፋብሪዞ ሮማኒዮ ብሩኖ ጉማሬስ የአርሰናል አማካይ ክፍል ለማጠናከር የሚቀጥለው ፈራሚ ሊሆን እንደሚችል ግምቱንም አስቀምጧል። ነገር ግን በመድፈኞቹ ቤት ትልቅ የድንጋጤ ዜናም ተሰምቷል። ታዋቂው የፈረንሳይ ጋዜጣ ሌኪፕ እንደዘገበው የአርሰናሉ አለኝታ ተከላካይ ዊሊያም ሳሊባ የጀርባ ቀዶ ጥገና ያስፈልገዋል። በዚህ ምክንያት ተጫዋቹ ከ4 እስከ 5 ወራት ከሜዳ እንደሚርቅም ተረጋግጧል። ይህ ጉዳት ለአሰልጣኝ ሚካኤል አርቴታ ትልቅ ራስ ምታት እንደሚሆንበትም ጥርጥር የለውም። የሱን ቦታ ለመተካት ደግሞ ወደ ገበያም አማራጭ ፍለጋ ወጥተዋል። ወደ መርቲሳይዱ ክለብ ሊቨርፑል ስንሻገር ሊቨርፑሎች የቡድናቸው ምሰሶ በአስተማማኝ ሁኔታም አሽገዋል። ዶሚኒክ ሶቦስላይን እስከ ሰኔ 2030 ድረስ በአንፊልድ የሚያቆየውን አዲስ የ5 ዓመት ውልም ለመፈረም ተስማምቷል። ሶቦስላይ በአዲሱ አሰልጣኝ ስር ኦራይላ ስር ለሚገኘው የሊቨርፑል አዲስ ፕሮጀክት ሙሉ በሙሉ ቁርጠኛ ሆኖ እንደሚቀጥል ፋብሪዚዮ ሮማኒዮ መረጋግጧል። ወደ ኦልትራፎርድ ስናቀና ደግሞ በማርከስ ራሽፎርድ ዙሪያ አዲስ ነገር አለ። ጋዜጠኛው ጄሚ ጃክሰን እንዳለው ማርከስ ራሽፎርድ በዘንድሮ የክረምት የዝውውር መስኮት ማንቸስተር ዩናይትድን የሚለቅ ከሆነ ክለቡ የዌስትሃሙን ኮከብ ክሪሴንሲዮ ሰመርቪልን ዋና ኢላማ አድርጎታል። ይህ ተጫዋችን ለማስፈረም ዩናይትድ ወደ 30 ሚሊዮን ፓውንድ ማውጣት እንደሚጠበቅበትም ተገልጿል። በመጨረሻም በቼልሲ ቤት ያልተጠበቀ ክስተት ተሰምቷል። ዘ ሰንስ ፉትቦል ይዞት በወጣው መረጃ መሰረት አሰልጣኝ ዣቪ አሎንሶ 5 የቼልሲ ተጫዋቾችን በክረምቱ የዝውውር መስኮት ክለቡን ለቀው መውጣት እንደሚችሉ በግልጽ ነግሯቸዋል።